በውስጥ ባወራው በዚህ ስሜት አማን ይጨምርበታል እንጂ አይወጣም። ይብስበት አለ ነው ያማስ ያልኩት ጽፎልኝ ያልኩት ይሄ ልጅ ናሮሊዳት ብቻ ሳይሆን ጉቺ አንቺም ከመንገድሽ መውጣት የለብሽም። ለሰው ጥሩ ነገር ለማድረግ በሌላ ነገር መረዳት ካለበት መርዳት ነው እንጂ አንዳንዴ ከመንገድሽ መውጣት የለብሽም። እዚህ ጋር ደግሞ ኮሜንታተሮች በጣም የሚያስቡ ቀርበሻው ወንድም ምንድነው ቀርብ የማወራው በቃ አይለቀኝም አለ እኮ ቦይፍሬንድ አለኝ እያልኩት አይለቀኝም አለ ሰንበዲ የእውነት እኔ በጣም ነው የደበረኝ። ስንት ቀን ስራ አልገባውም እያለ ሲጽፍልኝ ወንድ ልጅ ፍቅር ይዘዋለው ይዛቸዋል ይላሉ። ልትነሽማ በጣም በሚዛቸው እነሱ በጣም ጉንፋን ነው። how old is he 25 or 26 ሉይቪቶን እኛ ስንጨዝዝ እነሱ ይለቃቸዋል። that's what I'm saying they like all አንዳንድ ሬን ነው don't get me wrong ግን ይሄ እንደዚህ ላይክ አሁን እኔ በጣም ሂተሽ ማህርት እውነቴን ነው የምልሽ። እኔ ጉቺ ከምሯ ሆና ሲሪየስ ሆና ባትመልስ እየቀለለ መስሎ ነበር። ግን አንዳንዴ ይሄ የሰው ልጅ ይምታታበታል ፊሊንግ እና ላቭ ገብቶሻል። አሁን በቃ ሜቢ ደስ ትለው ይሆናል ምናምን። እኔ እኮ ለዛ ነው ቫኬሽን የሆነ ክላስ an obsession ማሪ he follows her everywhere ነው የምልሽ። ገስ ስትቀመጥ ራሱ are you serious ደህና ነሽ ይላል። በሄደችበት ደህና ነሽ ነው የምለው ሳይው ዋው ሞራ በስማ አሁን እኮ ከዚህ ብሎክ ቢደረግ እኮ ጉቺ ሌላ ቤት ስትሄድ እኮ መምጣቱ አይቀርም። ሌላ ኮንታክት ይመጣል እኮ ምን ችግር አለው? ኖ እኔ ቶፒክ አታስገቡት እናትሽ ነው ይወራደ ብሎክ ማድረግ ስሜቱን መጉዳት ነው መሰለኝ። ዲስሪስፔክት ነው መሰለኝ። ገባች ያንን ብዬ ነው ብሎክ ምን ያላደረኩት ዴቲም ቢ ግን በዚህ ህዝብ ተሰበሰበበት አይ ካን ኖት ቦይፍሬንድ አለኝ ብዬ ስለው አንደርስታንድ ሊያደርግ ነው የሚገባው። እጠብቅሻለሁ እንትን አይደለም እጠብቅሻለሁ ምን ትጣላላችሁ የሚል ዜና ሰምቶ እስከመቼ እጠብቅሻለሁ ማለት ነው። ራሱን እየጎዳኩ ነው። 15 ቀን ስራ አልገባውም። አንቺ እንደዚህ ከጂጂ ጋር ትላንትና ስንጫወት ግን እናቴ ደከመኝ ውጪ ልተኛ ዛሬም ስራ ልቀር ነው እያለ ይጽፍልኛል። አረባክሽ ጋድ አረባክሽም ኤግን ነው ጉቺ ሲሪየስ ወስደሽ ዶንት ኢቭን ኢንተርቴን ኢት because አበሻን ዶንት ታውቂያለሽ ስም ለማጥፋት ሩጫ ነው። ስለዚህ ምንም አያስፈልግም። በቃ እሷ እንዳለችው just black and that's all ጉቺ ማሚቴ ሙታፒክ ሆነሽ የሆነ ቤት ተጠራታለሽ እኔን ካልሰማሽ exactly you were about that ምን ቦስ ኤጆን ይላል አንተ ወላሂ በል ማማ እሱ ማንዱ ነው። እሺ ተሰለፉ በኋላ አስገባችኋለሁ። ኔክስት ስል ማታ ነው አሁን ገና ነው የነገው ማታ ተሰለፉ ኔክስት ታስታውቻለሽ ብቻ የመጀመሪያ ቀን እንደዚህ ኔክስት እያልን ኮዝ እናስገባ ገብቶ ሙዚቃ ነው የከፈተው። ኮይነ ኮነች ከኔ በላይ የምታውቀው እሷ ነች ያስገባችው እንዴ ጉቺ ባለችበት ክርስቶስን ጠንቋይ ቤት በው ሰላማዊ ቤት አለ። ጉቺ ደህና ነሽ? ራይል ራሱ አይተው አረ ደህና ነው ደህና ናት ነው ምንድነው 10 ጊዜ የምጽፈው አለች ሪች ሲመራት እኔ እንጃ ወንድ ልጅ ፍቅር ያዘው አላምነው ነናም አይደለም ሰሚ ይሄን ጉዳይ ግን ከተለያየ አቅጣጫ ማየት አለብን እኮ probably he want to get viral you never know number one that's right you want to be famous seriously when you make that statement I kind of start thinking that like you know you don't trust people at this time to be honest like people are so you know ara people don't have ras interest alarga sorry I don't trust my own shadow nothing I wish I know I wish እንደዛ ቦነና ባረኩለት either he wants to get famous or that's depressed
because አሁን ለሰኮን እንደዛ ቢሆን ለሊት ቁጭ ብሎ ያድራል። ዛሬ እኮ አንግተን የተኛ ነው። በምን ታውቂያለሽ? እንዳደረ ፍሬም ተነስቶ አደርኩ ቢላት ታውቂያለሽ? exactly live ሆኖ እኮ ስልኩን ሰክቶ he can be live all night if he wants ኮመንት ላይ አለ ሳይ አንድ ኮመንት እኮ እንትን አይልም በየደቂቃው አለ። አሜሪካ ውስጥ ሁናችሁ ምትሩን ተቃቅለን አይተነው ኑረንበት ጌምስ ጫወት ራሱ አበባ ሙሉላት ፕሊስ እያለ ይጽፋል እኮ። አይ አበባ በአበባ ስምሽ እንዳያጠፋ ይሄ ነው እዛው ውስጥ ሞ ፍሬዛ ሞ ታዩ በእናትሽ ሞ ያላግጥ ዘሚ ሌሎችም አሉ ሌላ ነው ሁላችንም በውስጣችን ይዘነው ነው ብሎ ከቻኛው ጉቺ ብሎክ አድርጊው። there's no disrespect, there's no friendship, there is no respect, there's no ርህራሄ። I'm telling you ጉቺ የሆነ ቤት ተጠራያታለሽ። እኔ ደግሞ አረዋን ሲዳ ለኔ ውርደት ነው። አይወል ጌታን ለከልኝ ሃርሽ የሆነ እንትን ነው። ይሄ ህዝብ ራሱ ማለት ነው እኮ ምን አይነት የአይምሮ በሽተኛ ህዝብ እንደተሰበሰበ አይ ዶንት ኖ። ቦይፍሬንድ አለኝ እያልኩት ተረጂው ይላሉ። ምን አባታችሁ ልረዳው? ምን አይነት በሽተኛ ህዝብ እንደተሰበሰበ እኮ አላውቅም። አው ከቦይፍሬንድ ካናቱ ላይ ተደርበው እንዴት ይሻላል? አፍስ በኋላ ደግሞ ጉቺ እሺ ብትይው አንቺ ልክስክስ አንቺ ምንድን አንቺ እንደዚህ ነው እኮ የሚመጣው ታውቂያለሽ? ያ እሺ ሉሲ እንዴት አሰባችሁ? ቦይፍሬንድ ካላት ካላ ይደርቡት እንዴት ነው አብረው ያግቡት? ጻፉ እስኪ ይጥያቄ አንተ አፍሽ አድርገው ወሎዬዋ እንዴ ጉቺ አይመለከትሽም። መፈመስ ፈልጎም ቢሆን እውነተኛም ፍቅር ቢሆን አያገባሽም። ላይፍ ባይኖርሽ ብታወሪው ደስ ይለኛል፣ ግን አለሽ ሱራም ሳይ so just block it አቡባል ይቅርታው ብሎክ ልትደረግ ነው። አይ ዳኒ ለምንድን ነው ዝም ያለው? ስራ ላይ ነው መሰለኝ። ደግሞ ቲክቶክ ፍቅር አፈር ብሎ ኪኪ አሚን በይ አበበ ጉባ ይላሉ እነዚህ ደግሞ አበበ አባታችሁ ይጥፋን። አንተ ደግሞ ትናንትና ማታ አበበና ስላለሽ አሁን ሞገስ የላከው ምን ልታወራ ነው ገብተህ? እሱም ሊገልጽ ነው እኛም ሊልሽ ነው ይዘናው ነው በውስጣችን ብዙ ታዴ ይናገራል። ቀጣይ እድለኛ ነሽ ይሄን ያጣ ስንት አለ ይለኛል። አይ ባፍንጫ ይውጣ። የቲክቶክ ፍቅር ክርስቶስን ሆይ አረታው ማለት ሳለሽ ሩጪ እናቴ ነጠላ ጫማሽን አንገትሽ ላይ በክር አስረሽ አለበዛ እንደ ኒኪታ እንደዚህ ተላጭተሽ ነው የምትመጫት። የደረሰበት ያውቃል ታያለሽ። ልጁን እኮ ወኩት ማቲ የሚባለውን በእናትሽ ነው አንዴ አስካውና ታውቂው ይልሻል። ሀቢባ ቤት ሚኪ ገብቶ እንትን ሲል እኮ ለሱ እንትን ብሎ ሲያወራ ነበረ እና አሜሪካን ሀገር ያለ ነበር የመሰለኝ ይዛኔ ዱባይ ነው። የቲክቶክ ባል ምን ያደርጋል? ምንም ቲክቶክ ፍቅር ጉቺ እንዴት ነሽ? ፍቅር አንድ ላይ ሄደ ሞ እንዴት ነህ አንተ? ደግሞ ታቀሳሰረ እንዴት ነሽልኝ? ደህና ነኝ። እኔም እኮ እንደዛ ልበል እንዴ? ቦልኬ ነው ማሳደ ከዚህ ኧረ እንዴ ጉቺ ምን አደረኩኝ? አይ እኔ ደስ ይላኩት ዝምታ ያስከብራል ምናምን ያለችው እንደዛ አይደረግም ማለት መረዳት ነው። እንደ ወንድ ልጅ ደግሞ ቀስ ብሎ ማናገር ነው አይሻልም? ጉቺ ወንድሜ ሪሌሽንሺፕ አላት አልሰማህም? ኔትወርክ የሚላም ሞ ሄሎ
ወይ ሄሎ ሄሎ የምን ሄሎ ለወሬ ቸኮለሽ። አሁን አንቺ ሴትዮ ፍቺ ግን አተኝም እንዴ? ፍቺ ማን ነው? ጉቺ ማለት ነው በሷ ቤት እኮ ለወሬ ቸኮለ ፍቺ። አንቺ መሽተኛሽ አማርኛውንም በስነ ስርዓት መጻፍ አቃታችሁ። አለመተኛት በምን አወቅሽ? አንቺም አልተኛሽም ማለት ነው። ቬጋስ የምትለኝ ስሚያት። እኔ እኮ ሊያ ቬጋስ ትኮመት ደግሞ ከየት መጣሽ? ጠፍተሽ ነበር። በዚህ ሰዓት እኮ አለች። አዎ ደግሞ ቤቱን ባርኪ ተረጋጊ ምናምን አትበሉኝ። ነገር ልጅታስደብ አንዳችሁ አትጨማለቁ። ፍቅር ምናምን ብላችሁ ተጃጅላችሁ መሰለኝ ነው የምታረጉት። አይ ትክክል ነሽ እኮ ግን አንተ ምን ላይ ነህ? ቀርባ ካናገረችው እኮ ይልክ ይጨምርበታል እንጂ ምንም አዲስ ነገር የሚፈጠር ነገር የለም። ለዛ እኮ ነው እግዚአብሔር ቀርባ መፍትሄ እሱ ይሆናል። ቲኪ መፍትሄ ይሆናል። ኪኪን እንደሱ እኮ ያኛውስ መፍትሄ ይሆናል። ሰውዬ እንዴት ነው ፊልም የሚያደርገው? አይ እኮ አሁን ላሉት ደረጃ ላይ አይደሉም ማለት ግን በስልክ ማናገር ማለት ነው። ስማኝ ሞ አንዴ አይ ኖ እንዴ ተመረዳት አለባት። ገርልፍሬንድ ኖራ ሌላ ሴት ወደድኩ ብል እሷ እየሰማች ወይ ያየች ልጅቷን ትረዳታለህ? በውስጥ ታወራታለህ? ኖ እሱ እኮ ትክክል እኮ ነሽ። ግን አሁን ይሄ ልጅ በጣም ብዙ ጊዜው ነው። እኛም እኮ ጉቺን ዝም ብለን እናደንቃታለን አይደል? በሌላ ነገር ሳይሆን ግን ይሄ ልጅ ደግሞ በሌላ መንገድ መጣ። ቀስ ብላ ትሪት አድርጋ ከሷ እንዲለያይ ማድረግ ነው። ባንዴ ብሎክ ነገር እኮ ደስ ይለዋል ወይ ወንድሜ? ይሄ በትሪትመንት አያልፍም እኮ የባሰንም ነገር ነው። በቃ አይሆንም ነው በቃ። ጉቺ ትሪት ካረግሽው ካንቺ መለየት አይፈልግም። ድምጽሽን መስማት ማቋረጥ አይፈልግም። ይባስ ይጣበቃል። እና እንደዛ ነው ይቻላል። ዝሙትን እያስፋፋህ ነው አንተ ከባል ላይ ባልደርቡ እያልክ ነው። አይ ኖ እኔ እኮ በእንደዛ መልኩ ሳይሆን በቃ እንደዚህ ሪሌሽንሺፕ ስላለኝ አንተ ቀስ ብለህ እንደዚህ አይነት ነገር አለ አይደል? ህዝብ ፊት እኮ ተናገርኩኝ አይደል? ጉቺ ለህዝብ እኮ ሳይሆን ለሱ ነው እኮ ቀስ ብለሽ መናገር ያለብሽ። ለሱ ለብቻው የምነግረው ነገር የለም። እሱ ህዝብ ፊት መጥቶ እየተናገረ ያለው መውደዱ እንደማልችል ደግሞ ህዝብ ፊት ነው መናገር ያለብኝ። አይ በውስጥ እያዋራሽ አይደል ጉቺ? በውስጥ ጻጻፉን እኔ በውስጥ ለማንም አልመልስም። ኤቭሪባዲ ያውቃል በውስጥ እኔ ቴክስት እንደማልመልስ። ወይ ጉቺ እንደዚህ የሰው መውደድ አለሽ ግን የሚገርም ነው። አይ ብቻ እስቲ አስቢበት። የልጁንም ህይወት እንደዛ እንዳይበላሽ ተረጋ ብለሽ ነገሮችን እንትን ማለት ነው። በተለይ ሀገር ቤት ከሆነ የኑሮ ውድነቱ ጋር እንባንባ ይለዋል። ሻይ ቡና ይበሉ። ከማን ጋር? ኪኪዬ እየቀለደች ነው በጣም እንትን እግዚአብሔርን እንደውም አንቺ ተረድተሽው የለ እንደ መጀመሪያ ላይ ተረዳሁት። ግን ይኸውልህ አሁን እኮ አንተ እያልክ ያለኸው ልንገርህ ልክ ያልሆነ ነገር ነው። እኔማ ተረድቼው ምን የተረዳሁት ምኑ ጋር መሰልክ? ይሄን ሐሳቤን አሁን አንቺ ያልሽኝን ነገር ቢሆንና ብችል ደስ ይለኝ ነበር ሲል በቃ ከውስጡ ጋር እየታገለ ነው። እሱን እኮ ተረድቻለሁ። አንደርስታንድ ግን እሱን ተረድቻለሁ። ግን አንተ እኔ አሁን በእኔ ቦታ ብሆን ባሌ ያለ ምናምን በውስጥ እስኪ ተረጅና አውሪው እስኪ ተወው ቢለኝ ያኛው ባሌ ደስ ይለዋል አይለውም? አይ ይሄንንም እኮ ይሄንን ኪኪ የመጀመሪያ እኮ ጉቺ ወይ ይሄን ቃላት መጀመሪያ አልተጠቀመች ይሆናል። እኔ ብቻዬን ነው የምኖረው ምናምን አይነት ነገር። ኧረ ወይኔ አንተ በቀደም ገብቶ ተናግሬያለሁኝ እንዴ! ምን እንደምታወራው? አይ በበቀደምም እኮ ነግሬዋለሁ ጓደኛ አለኝ ብዬ። ግን ውሸትሽን ነው አላምንም የለሽም ማለት እኔ እዚህ ጋር ለሳቅ ለጨዋታ ከወንዶቹ ጋር የምቀልደው ነገር ምናምን ለሱ እውነት መስሎታል። ያ ደግሞ ልክ አይደለም። ገባክ?
ኦኬ አሁን እኮ ሌላ ነገር አለ። 15 ቀን ስራ አልገባውም አንቺን ሳይየነጋብኝ ብሎ ስላለ በቃ እንትን አልኩኝ። ራሱንም እየጎዳ ነው ልጅ እኮ ጉቺ። እሺ አንቺ ምንድነው አሁን የምታስቢው? እሺ ነገር ያሟል ምን አስባለሁ እኔ ሰው ያንድ በሉ አንተ መሰልከኝ ባለ ጉዳዩ እኮ በሌላ አካባቢ እኔ እንደዛ ሳይሆን እኔ በቃ አንቺ ቤት ስመጣ እኔ የመጀመሪያ ጊዜ ነው እንደዚህ ያጋጠመኝ። እኛም እንደዚህ ቀልድ ነበር እስከዛሬ። አዎ ቁም ነገር ይሄ ሲሪየስ ኬዝ ሆነ። ደግሞ እኮ እኔ መጀመሪያውን አላየሁም፣ ስልክ ላይ ነበርኩ እና በተለይ መፍትሄው ኪኪ ምናምን እኔማ አገናኛለሁ ምናምን እኮ ያልኩት እውነቴን ነበረ። ብትመጣ አገናኘው ነበረ። እሱ እኮ ችግር የለውም ግን ይሄ እንደዚህ ሲሪየስ ወስዶ ስራ እየቀረ ምናምን በዛ ላይ ጓደኛ አለኝ ስትለው ቢያገኛትም እኮ ተነጋግረው ይፈቱታል ብዬ ነው። ኦኬ እኛም ደንግጠናል። ስሚያት ቀን ግቢ አንቺን ሳይ እንዳይነጋበት። እናንተ እስከፋ ግን አሁን ዝምታ ያለችው ብሎክ መልስ ይሆና ብለሽ ታስቢያለሽ? ጉቺ ኧረ ቆይ ኧረ ዝምታ የሚሏትን ፊቷን አሳዩኝ። ከዛስ ዝምታ ኢንቪዚብል ናት አትታይም። ጋይስ ኧረ ከኪኪ ከዛስ ካየ በኋላስ as a brother I will tell you to block him ያ ተስላዬ ነግሬያታለሁ ነው ማርያምን። ኪኪ ምን አለች ትይኛለሽ? ብሎክ አድርጋ ካላስወጣችሁ ከዚህ ቤት ሌላ ቤት ትጠራታለች። ኩስ እና ሌላ ቤት ምንድነው? ማን ይሄዳል? ኧረ የቺን የቲክቶክ ጭዌን ያውቃታለሁ። ራሱ እንደዚህ ሊያደርግ ነው ልጁ ነይ ምናምን ተብሎ ድራማ ይሰራል ታያለሽ ገና። አይ ነይ በለው ማን ይሄዳል? እሱን እኮ ነው እሺ ወይ መከራዬ። ጭንቀቱን ግን ፊሊንጉን አየሽው? ግን እግዚአብሔር ስጦታ እኮ ሰው መውደድ ይስጥሽ ተብለሽ የለ አስባችሁታል? ግማሽ ወር ሲቀር እንዴት አይባልም? ወይኔ ኧረ ተውኝ በእናታችሁ አላሳዝናችሁም? ተውኝ በፈጠራችሁ አምላክ። ውሸት ነው የሚሆነው። ወንዶች አይታመኑ። አሁን ማፍቀር ሊሆን ይዛት ተሰምቶች ሙዲ አደረጉ ቢሉን ኢትዮጵያ እኮ ነው የሚን ብል ነው የምታወሪው ሊያ ኪኪ ምን ቢላለ ውዴ ስሚ እንደ ሀሳብ